ሄሎ ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች ፋደረጀ ባላለው የአናቶሚ መምህር ነኝ። በዚህ የዩቲዩብ ቻናል ላይ ከግሮስ አናቶሚ ሂስቶሎጂ እና ኤምብሪዮሎጂ ጋር የተያያዙ አንዳንድ ቪዲዮዎችን በየጊዜው እለቃለሁ። በዛሬው ዕለት ደግሞ ኢንትሮዳክሽን ቱ አናቶሚን በቀላሉ ለመረዳት የምንችልበት 10 የምርጫ ጥያቄዎችን ይዤላችሁ ቀርቤያለሁ። እስከመጨረሻ ይከታተሉኝ። ወደ ጥያቄው እንሂድ። Who is the father of modern anatomy? A. Hippocrates, B. Claudius Galen, C. Andreas Vesalius, D. Aristotle. ትክክለኛው መልስ C. Andreas Vesalius. Andreas Vesalius በጣሊያን ሀገር የኖረ በመካከለኛው ክፍለ ዘመን መጀመሪያ አካባቢ የኖረ ጣሊያናዊ ነው። Andreas Vesalius የዘመናዊ አናቶሚ አባት በመባል ይታወቃል። ሁለተኛ A branch of anatomy which study human body parts that cannot be A branch of anatomy which study human body parts that can be seen with our naked eye is known as A. Gross anatomy, B. Cytology, C. Embryology, D. Histology. በአይን ልታይ የሚችለውን የሰውነት አካል ክፍል የሚያጠና የአናቶሚ ዘርፍ ምን ይባላል? A. Answer is A. Gross anatomy. Gross anatomy በአይን ልታይ የሚችለውን የሰውነታችን አካል ክፍል የሚያጠና የአናቶሚ ዘርፍ ነው። ሌላው ኤምብሪዮሎጂ ጽንስ እንዴት እንደሚያድግ የሚያጠና ነው። ሂስቶሎጂ በአይን የማይታዩ የሰውነት አካል ክፍሎቻችንን የሚያጠኑ ናቸው። ሂስቶሎጂ እና ሳይቶሎጂ በአይን ልታዩ የማይችሉትን የሚያጠኑ ናቸው። ሶስተኛ ጥያቄ What kind of approach is currently used to teach nursing students in Ethiopia? የትኛው አናቶሚ መማሪያ አፕሮች ነው የነርሲንግ ተማሪዎችን እያስተማርን ያለነው ኢትዮጵያ ውስጥ? A. Regional approach, B. Systemic approach, C. Clinical approach, D. All. The answer is B. Systemic approach. የነርሲንግ ተማሪዎችን እያስተማርን ያለነው በሲስተሚክ አፕሮች ነው። Question number 4. Which of the following is false about anatomical position? A. The person stands upright. B. The thumb is pointed away laterally. C. Big toe is directed anteriorly. D. Palm of the hand faces posteriorly. The answer is D. Palm of the hand faces posteriorly. Anatomical position የምንለው ሁሉ ጊዜ የሰውነት አካል ክፍሎችን ለማስረዳት ወይም ለማስተማር እንዲሁም ስለ ሰውነት አካል ክፍሎች አንድ የጤና ባለሙያ ወይም አንድ ምሁር ከሌላው ጋር ሲያወራ የሰውነት አካል ክፍሎቻችን የምናስብበት ሪፈረንስ ፖዚሽን ነው። ሁሉም የአናቶሚ መጽሐፎች የሰውነት አካል ክፍሉን ሲያስረዱ ወይም ሲገልጹ በአናቶሚካል ፖዚሽን ሰውነት እንደተቀመጠ ኢማጂን ያደርጋሉ። በአናቶሚካል ፖዚሽን ሰውየው ቀጥ ብሎ ቆሟል። አይኖች ወደ ፊት ለፊት ያያሉ። እጆች ጎን ለጎን ነው። መዳፍ ወደ ፊት ለፊት ዞሮ ነው ያለው። እግር ጎን ለጎን ሲሆን የእግር አውራ ጣት ደግሞ ጎን ለጎን ወደ ፊት ለፊት ዞሮ ነው ያለው። ስለዚህ እዚህ ላይ ፎልስ የሆነው palm of the hand faces posteriorly የሚለው ነው። ምክንያቱም የእጅ መዳፍ ወደ ፊት ለፊት ዞሮ ነው እንጂ ያለው መቀመጥ ያለበት ወደ ኋላ ዞሮ አይደለም። Question number 5. Abduction means A. Moving away from the median plane, B. Increasing angle between two bones, C. Decreasing angle between two bones, D. Moving toward the median plane. The correct answer is A. Moving away from the median plane. Abduction የምንለው ሰውነታችን ጎን የተቀመጠውን እጅ ከሰውነት ስናርቅ moving away from the median plane ነው። Adduction ደግሞ የሱ ተቃራኒ ነው፣ ወደ ሰውነት ሲጠጋ ነው። Question number 6. An imaginary vertical line dividing the body into anterior and posterior parts is called A. Sagittal plane, B. Oblique plane, C. Coronal plane, D. Transverse plane. The correct answer is C. Coronal plane. እንደሚታወቀው የተለያዩ ፕሌኖች መስመሮች ሰውነታችንን ወደ ተለያዩ ክፍሎች ይከፍላሉ። አናቶሚን ስንማር እነዚህን ሁሉ ጊዜ እንጠቀማለን። ሜዲያን ፕሌን ወይም ሚድ ሳጂታል ፕሌን የሚባለው ሰውነትን ወደ ግራና ወደ ቀኝ
ወዳሉ እኩል ቦታዎች የሚከፍል ነው። ትራንስቨርስ ፕሌን ወደ ላይና ወደ ታች አግድም መስመር ሆኖ ወደ ላይና ወደ ታች የሚቆርጥ ነው። ፍሮንታል ፕሌን ሰውነትን ወደ ፊት ለፊትና ወደ ኋላ ይከፍላል። ፍሮንታል ፕሌን ዲቫይድ ዘ ቦዲ ኢንቱ ፖስቴሪየር ኤንድ አንቴሪየር ፓርትስ። መልሱ ፍሮንታል ፕሌን ነው። ፍሮንታል ፕሌን በሌላ ስሙ ኮሮናል ፕሌን ይባላል። Question number 7. A level of structural organization of human body consisting of similar types of cells is A. Organ level, B. Organ system level, C. Organism level, D. Tissue level. The correct answer is B. Tissue level. ከዚህ በፊት ብዙ ጊዜ ሁሉም ተምሯል ብዬ አስባለሁ። ሴሎች ውስጥ አቶሞችና ሞለኪውሎች አሉ። እነዚህ አቶሞችና ሞለኪውሎች ሴልን ይፈጥራሉ። ሴል ደግሞ አንድ ላይ በመምጣት ሁለትና ከዛ በላይ የሆኑ ሴሎችና ከሴሉ ውጪ ያለው ኤክስትራ ሴሉላር ፍሉድ ወይም ኤክስትራ ሴሉላር ማትሪክስ ቲሹ ይባላል። ቲሹ ሁለትና ከሁለት በላይ የሆኑ ተመሳሳይ ሴሎች አንድ ላይ በመምጣት የሚፈጥሩት ነው። መልሱ ቲሹ ሌቭል ነው። Which of the following organs is question number 8 which of the following organs is not in the abdominal cavity in adults? A. Kidney, B. Urinary bladder, C. Stomach, D. Liver. The correct answer is B. Urinary bladder. ሰውነታችን ቦዲ ካቪቲ ለሁለት ይከፈላል። ክራኒያል ካቪቲ እና ስፓይናል ካቪቲ፣ ዶርሳል ካቪቲ የሚባሉ ሲሆን ቶራሲክ ካቪቲ እና አብዶሚኖ ፐልቪክ ካቪቲ፣ ቬንትራል ካቪቲ ይባላሉ። ቶራሲክ ካቪቲ እና አብዶሚኖ ፐልቪክ ካቪቲ በዳያፍራም ነው የሚለያዩት። አብዶሚኖ ፐልቪክ ካቪቲ አብዶሚናል ካቪቲ እና ፐልቪክ ካቪቲ ተብሎ ለሁለት ሲከፈሉ ሁለቱን የሚለይ ፐልቪክ ብሪም ነው። አብዶሚናል ካቪቲ ውስጥ የሚገኙ ኪድኒ፣ ዩሪነሪ ብላደር እና ሊቨር ሲሆኑ አብዶሚናል ካቪቲ ውስጥ የሚገኙ ኪድኒ፣ ስቶማክ እና ሊቨር ሲሆኑ ዩሪነሪ ብላደር ደግሞ በፐልቪስ ውስጥ ይገኛል። question number 9 dorsal means A. towards back aspect of the body, B. towards upper part of the body, C. towards median plane, D. towards front aspect of the body. The correct answer is A. towards back aspect of the body. dorsal ማለት ወደ ጀርባ ማለት ነው። ሌላ ስሙ ፖስቲረር ማለት ይቻላል። ቬንትራል ወይም አንቲረር ማለት እንችላለን። ወደ ጭንቅላት የሚቀርብ ከሆነ ሱፒረር፣ ወደ እግር የሚቀርብ ከሆነ ኢንፊረር። ወደ ፕሮክሲማል የምንለው ወደ አክሲያል ስኬሌተን ኦር ኒር ፖይንት ኦፍ አታችመንት ፕሮክሲማል፣ ወደ ሰውነት የሚጣበቅበት ቦታ ወደዛ የሚቀርብ ከሆነ ፕሮክሲማል፣ ከዛ የሚርቅ ከሆነ ዲስታል። ወደ ሰውነት ወደ ሜዲያል ፕሌን ወይም ወደ መሃል ላይ የሚቀርብ ከሆነ ሜዲያን፣ ወደ ወይም ሜዲያል፣ ከመሃል የሚርቅ ከሆነ ላተራል ማለት እንችላለን። መልሱ towards back aspect of the body ነው ዶርሳል። question number 10 which of the following areas indicate the buttock area? A. perineal area, B. sacral area, C. bacal area, D. gluteal area. The correct answer is D. gluteal area. ሰውነታችን ብዙ ሳይቶች አሉ። 7 ሪጅኖች አሉ ሰውነታችን ውስጥ ሄድ፣ ኔክ፣ ቶራክስ፣ አብዶመን፣ ፐልቪስ፣ ሎወር ሊምብ እና አፐር ሊምብ በማለት ሰውነትን ወደ 7 ሪጅን እንከፍላለን። እያንዳንዱ ሪጅን ሳይቶች አሉ። በተክ ያለበት ሁለቱ ወይም ቄጥ ያለበት ቦታ ግሉቲያል ሪጅን ይባላል። ኦኬ ባጭሩ ይሄንን ይመስላል። በጣም አመሰግናለሁ። ሌሎች ቪዲዮዎችን ለማግኘት ሰብስክራይብ ማድረግ፣ የደውል ምልክቱን መጫን እንዳይረሱ። መልካም ጊዜ